ቤት እየሰራችሁ ነው ይባል እና ለመሬቱ ሴራሚክ ነው የምትጠቀሙት ወይንስ ኤስፒሲ ፍሎሪንግ? ዛሬ ኤስፒሲ ፍሎሪንግ ምን እንደሆነና ለምትሰሩት ቤት ብትጠቀሙ ይሻላል ወይ የሚለውን ባጭሩ እናያለን። ኤስፒሲ ሲተነተን ስቶን ፕላስቲክ ኮምፖዛይት ወይንም የድንጋይና የፕላስቲክ ቅልቅል ማለት ሲሆን የሚሰራውም ላይምስቶን ፓውደርን ከፒቪሲ ወይንም ፕላስቲክ እና ከሌሎች ስታብላይዘርስ ጋር በመቀላቀል ሲሆን ከዛን የነዚህ ቅልቅል በሚፈለገው ሼፕ ይወጣና እላዩ ላይ የተለያዩ ከለር ያላቸውን የእንጨት ስዕሎችን ፕሪንት ይደረጋል ማለት ነው። ኤስፒሲ ፍሎሪንግ አድቫንቴጁ ምንድን ነው? 100% ዋተር ፕሩፍ ነው፣ ማለትም ምንም አይነት የውሃ ስርገት አይኖርም። ሁለተኛ ደግሞ በጣም ጠንካራ ስለሆነ በቀላሉ አይፋፋቅም ወይንም አይጎዳም። ሶስተኛ ደግሞ ኤስፒሲ ፍሎሪንግ ማንጠፍ በጣም ቀላልና በጣም ፈጣን ስለሆነ ቶሎ ብላችሁ የፍሎሪንግ ስራችሁን መጨረስ ትችላላችሁ ማለት ነው። እንደ ቦነስ ደግሞ እላዩ ላይ ያለው የእንጨት ፕሪንት የምር እንጨት ስለሚመስል ቤታችሁን እዚህ ጋር እንደምታዩት በጣም ያስውብላችኋል ማለት ነው። ስለዚህ ኤስፒሲ ፍሎሪንግ እንዲህ አሪፍ እንደሆነ ካወቃችሁ ቀጣይ ለምትሰሩት ቤት ከሴራሚክ ይልቅ እሱን ትጠቀማላችሁ? መልሳችሁን ኮሜንት ላይ አስቀምጡልኝ።